ደከም በለፋ መጣልን ያላንቺ ከንቱ ነው የጓዘው መንገድ ደሜ ከፊቴ ካና ኑሮዬ አደራሽን ማርያም አይብዛ ስቃዬን እርጄ ማምላክ ጥያቄ ያላችሁ ቋጠሮ እንዲፈታላችሁ ጽዮንን ክበቡ። በጽዮን ዙሪያ ተመላለሱ። ድንግል ማርያምን እየጠየቃችሁ የኑሯችሁ ጉዳይ እንዲስተካከል ቋጠሯችሁ እንዲፈታላችሁ በጽዮን ዙሪያ በድንግል ማርያም ዙሪያ ድንግል ሆይ የኔን ሕይወት ታውቂያለሽ፣ የኔን የተመሰቃቀለ ኑሮ ታውቂያለሽ፣ የዘመመው ጎጆዬንም ታውቂዋለሽ። አንቺ የገባሽበት ነገር ጉድለት የለም፣ ቢኖርም ጉድለቱ በመልጃሽ ይሞላልና ባክሽ ዶኪማስን ከውርደት ያዳንሽ እመቤቴ ያላችሁ ለምነዋት ጽዮንን ክበቧት ነው የሰማችሁ ይሏል። ክበቧት፣ ደግሞ በዙሪያ ተመላለሱ፣ ደጅ ጥኗት፣ ተመላለሱ፣ ጠይቋት። አንድ ቀን ወደ ልመናችሁ ታዘነብላለች። ደግ ናት ድንግል ማርያም እና ጽዮን የተባለችው ድንግል ማርያም ናት። ልመናችሁ ሰኞ ለመናችሁ ያኛው ሰኞ ካልተደረገ በሳምንቱ መልስ ካላገኛችሁ ትንበረከቁና እመቤቴ ምን ነው ተውሽኝ፣ እመቤቴ ምን ነው ረሳሽኝ፣ እመቤቴ ምን ነው ዝም አልሽኝ ትሏታላችሁ። ምን አለ ዛሬ ለአንድ ቀን በህልማችን ብናያት እንደው ለሆነ የሰከንድ ሽርፍራፊ በስዕሏ ፊት ለፊት ተደፍተን የሆነ ድምፅ ብንሰማ እመቤታችን ውስጣችን እኮ አለች። ታውቃላችሁ? ንገሩኝ እንጂ ታትማልናለች እኮ በልባችን። እውነት ሐሰት ንገሩኛ። የሆነ ነገር ሲመጣ እኮ እመቤቴን ነው የምንጠራት። ከኢትዮጵያውያን አንደበት የድንግል ማርያም ስም ጠፍቶ አያውቅም፣ ተሰውሮ አያውቅም። እንጠራታለን፣ ትደርስልናለች፣ እናለቅሳለን፣ እንባ ትጠርግልናለች። ሲጨንቀን የምንጣራባት ዘመድ እኮ ለእኛ ዘመዳችን ድንግል ማርያም ናት። በመከራችን ጊዜ መናመልጥባት ማምለጫችን እኮ ናት ድንግል ማርያም። ይኸውልህ አንተ ስታለቅስ አብሮክ የሚያለቅስ የለም፣ ሲኖርህ የሚያጫፍርሃል። በደስታ ጊዜ አለ በቁልምጫ ቃል የሚጠራ በርህን ሳይነጋ የሚያንኳኳ ሰው አለ በዙሪያክ። በደስታም ባዘንም ግን እመቤታችን አለች። እውነት አሰ እመቤታችን ቅድስት ድንግል ማርያም ዛሬ በሕይወታችሁ እንድትገለጥ ትፈልጋላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። ዛሬ ግን እያንዳንዳችን የሕይወታችን ጥያቄ እሱ አይደለም። እኛ ጉዳያችን እመቤታችን ብናያት ባናያት አይደለም ጉዳያችን። እኛ የቤታችን የኑሯችን መስተካከል ነው አሁንም ያስለቀሰን። ዘላለማዊ ሕይወታችን አያስጨንቀንም። ከእግዚአብሔር ጋር ያለን ኅብረት እንዴት የተመቋረጡ አያሳስበንም። ንስሐ አለመግባታችን አያሳስበንም። አለመቁረባችን አያሳስበንም። የበደልነውን ለመካስ አንጨነቅም። የቀማነውን ለመመለስ አንጨነቅበትም። አሁንም እየቀማን በአመፅ መኖር እንፈልጋለን። ቃሉንም እየሰማን እያጭበረበርን እየሰማችሁ በዓለም ውስጥም በእግዚአብሔር አንድ እግራችን እዚህ አንድ እግራችን እዛ ጥለን